በዛሬው ቪዲዮአችን እንግዲህ የምናየው ዩቲዩበሮች በወር እንዲሁም ደግሞ በአመት ምን ያህል ዶላር በዩቲዩብ ቻናላቸው ብቻ እንደሚሰሩ የምናይ ይሆናል። በዛሬው ቪዲዮአችን የምናያቸው ሁለት ዩቲዩበሮች አቤል ብርሃኑ የወይኗ ልጅ የሚለውን ቻናል እና በመቀጠል ደግሞ የዶንኪ ቲዩብን የዩቲዩብ ቻናል የምንመለከት ይሆናል ማለት ነው። ሁላችሁም እስከ ቪዲዮ መጨረሻ ድረስ ተከታተሉ። ቪዲዮውን ላይክ እና ሰብስክራይብ አድርጋችሁ መጀመር አትርሱ። አሁን በቀጥታ ወደ ጉግል ክሮማችን እንሄዳለን ማለት ነው። እናንተ በጉግልም ማየት ትችላላችሁ። እኔ ግን ክሮም ስለሚቀልኝ ወደ ክሮም ሄድና ሶሻል ብለድ ብዬ ሰርች አደርጋለሁ ማለት ነው። ይሄው እንደምትመለከቱት ሶሻል ብለድ ብላችሁ ሰርች ታደርጋላችሁ ማለት ነው። ልክ ሰርች አድርጋችሁ ስትጨርሱ እንደምትመለከቱት እዚህ ጋር ይመጣልናል ማለት ነው አንድ ዌብሳይት። እሷን አንድ ጊዜ ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። ልክ ወደ ውስጥ ከገባችሁ በኋላ እንደምትመለከቱት ኬት ሀገር እንደሆናችሁ ራሱ ስለሚያውቅ አንዳንድ የዩቲዩብ ቻናሎችን ያመጣላችኋል። እዚህ ጋር እንደምትፈልጉት የፈለጋችሁትን ማየት ትችላላችሁ። እና ያው ለምሳሌ የዮሐና ላሳያችሁ። እዚህ ጋር ዮሐና ፊልም ስለመጣልኝ ዮሐና ስንት እንደሚሰራ በዩቲዩብ ቻናሉ አንድ ጊዜ የዮሐናን አካውንት እንነካና ወደ ውስጥ ገብተን መመልከት እንችላለን ማለት ነው። እንደምትመለከቱት ሰብስክራይብ ከ250 ሺህ በላይ ሰብስክራይብ አለው። ከ60 ሚሊዮን በላይ ቪው አለው። እንዲሁም ደግሞ 48 ቪዲዮዎችን ዩቲዩብ ላይ ጭኗል ማለት ነው። እና ይሄ ሰውዬ ወይንም ደግሞ ዮሐና በወርና በአመት ምን ያህል ዶላር እንደሚሰራ ለማየት ወርታችሁ ታድርጉት። እንደምትመለከቱት ከ355 እስከ 5700 ዶላር ድረስ በወር ይሰራል ማለት ነው የዮሐና የዩቲዩብ አካውንት። በአመት ደግሞ ከ6900 እስከ 110000 ዶላር ድረስ የዮሐና አካውንት ይሰራል ማለት ነው። የዩቲዩብ ቻናሉ እንደዚህ አይነት ዶላሮችን በወርና በአመት ሜክ ማድረግ ይችላል ማለት ነው። ከታች በየቪዲዮዎቹ ምን ያሉትን ማየት ትችላላችሁ። በአንድ ቪዲዮ ስንት ቪው እንዳገኘ ስንት ዶላር እንደሚሰራም ድረስ ማየት ትችላላችሁ ማለት ነው። እኔ ግን አሁን በቀጥታ የዮሐናን ሳይሆን የነሱን የዩቲዩብ ቻናል ላሳያችሁ ማለት ነው። አሁን በቀጥታ የማንን እናያለን? የዶንኪ ቲዩብን እናያለን ማለት ነው። ዶንኪ ቲዩብ ብለን ከላይ የሰርች ምልክቱን ነክተን አንድ ጊዜ እንጽፋለን። እንደምትመለከቱት ዶንኪ ቲዩብ የሚለው መጥቶልናል ማለት ነው። እንደምትመለከቱት ይህ የዩቲዩብ ቻናል ከ3 ሚሊዮን በላይ ሰብስክራይብ አለው። ቪው ደግሞ ከ600 ሚሊዮን በላይ ቪውዎች አሉት። እንደምትመለከቱት ከ2100 በላይ ቪዲዮዎችን ተለቁበታል ማለት ነው። ወርታች አድርጋችሁ በምትመለከቱበት ሰዓት በወር እስከ 20000 ሰብስክራይብ ድረስ ያገኛል። እስከ 5.6 ሚሊዮን ቪው ድረስ ደግሞ ያገኛል ማለት ነው በአንድ ወር ብቻ። እና ደግሞ እንደምትመለከቱት ከታች በአንድ ወር ከ1400 ዶላር እስከ 23000 ዶላር ድረስ ሜክ ያደርጋል ማለት ነው። በአመት ደግሞ ከ23000 እስከ 374000 ዶላር ድረስ የቻናል ሜክ ማድረግ ይችላል ማለት ነው። ወርታች አድርጋችሁ ስትመለከቱት የሰራበትን በ7 ቀኖች ውስጥ ስንት ቪው አግኝቶ ስንት ዶላር እንደሰራ ምናምን የሚያሳይ እንትን አለ። እሱን መመልከት ትችላላችሁ። ግን አሁን በቀጥታ የአቤልን የወይኗ ልጅን የዩቲዩብ ቻናል ስንት ዶላር እንደሚሰራ በወርና በአመት ላሳያችሁ። የሰርች ምልክቷን አንድ ጊዜ እንነካና አቤል የወይኗ ልጅ ብለን ሰርች እናደርጋለን ማለት ነው። እዚህ ዌብሳይት ላይ ማለት እንደምትመለከቱት የሁሉንም ዩቲዩበሮች ማየት ትችላላችሁ። ማለት ሞኔታይዝ ከሆኑ የሁሉንም ዩቲዩበሮች ስንት እንደሚያገኙ ማየት ትችላላችሁ ማለት ነው። እኔ አሁን በቀጥታ የአቤል ብርሃኑን ላሳያችሁ። እንደምትመለከቱት ከ1 ሚሊዮን በላይ ሰብስክራይብ አለ። ወደታች አድርጋችሁ ደግሞ ስንት ዶላር እንደሚሰራ ማየት ትችላላችሁ ማለት ነው። ወደታች ስታደርጉት እንደምትመለከቱት ከ668 ዶላር እስከ 11000 ዶላር ድረስ በወር ማግኘት ይችላል ማለት ነው። በአመት ደግሞ ከ9500 ዶላር እስከ 152000 ዶላር ድረስ በአመት መስራት ይችላል ማለት ነው። ከታች በየቪዲዮቹ በ7 ቀን ውስጥ ስንት ዶላር እንደሰራ ስንት ቪው እንዳገኘ ምናምን መመልከት ትችላላችሁ ማለት ነው። አሁን ቪዲዮአችንን ጨርሰናል። በቀጣይ የነማንን እንድሰራላችሁ ትፈልጋላችሁ? ሁላችሁም ይህን ቪዲዮ ሰብስክራይብ እና ላይክ ሳታደርጉት እንዳትወጡ፣ ምክንያቱም ብዙ ሰዎች ጋር መድረስ አለበት። ሁላችሁም ሰብስክራይብ እና ላይክ አድርጉ። ባይ